እኔ የምልህ አንተን እኮ የሚመለከት ጉዳይ አይደለም። ስለዚህ ተወው። ምን ሆኖ የማይመለከተኝ? እስኪ ንገሪኝ። የማዘራ ልጅ ማፈላለግ ያንተ ስራ እኮ አይደለም። አንቺ ይህ ጉዳይ እንደሚመለከተው እኔም ደግሞ የዚህ ቤት አባወራ ነኝ። ሁሉም ጉዳይ በእኔ ስር ነው የሚያልፈው። ቢሆን በቃ ከዚህ በኋላ በማያገባ ነገር አትግባ። እናትነቷ እኮ ለአንቺ ብቻ አይደለም ለእኔም ነው። አይ ስራ ይበዛብሃል። ምናልባት እኮ የእሷ ልጅ በምፈልግበት ሰዓት ለሚስት ጊዜ መስጠት ትችል ይሆናል። ቤሌን እባክሽ ተይ። ለምን ተዋዋለሁ? እውነቱን እኮ ነው ያወራሁት። እሺ ቤሌን፣ ግን እናት ዛሬ አንቺ ብቻ እንደሆነች ተረጂ። እሱን ለእኔ አትነግረኝም። አሁን ያልኩህ ብቻ አድርግ፣ ያለበለዚያ ሌላ ሰው ጋር እደውላለሁ። ልጅቷን ፈልግና አግኝተህ ጨርሳት። ጄሪ ያረገዘችው ልጅ የአምናን አይደለም የሙስጠፋ ነው የምትሉ ቪዲዮ ላይክ ያደረጋችሁት እጃችሁንም ኮሜንት ላይ ያሳዩን። ክፍል 58 እየተጫነ ነው። በክፍል 58 ላይ የሚፈጠሩ ዋና ዋና የሚባሉትን ነገሮች ነጥብ እያነሳን በዚህ ቪዲዮ አብረን እንቆያለን። የመጀመሪያው ነገር አምናን የእናት ዛራን ልጅ መፈለግ ከጀመረ በኋላ ሜርሲ ሳልቀደም መቅደም አለብኝ ብላ ወዲያውኑ የእናት ዛራ ልጅ ማንም ትሁን ማንም ብቻ ልክ እንደተገኘች ወዲያውኑ ትገደል የሚል አይነት ትዕዛዝ አስተላልፋለች። ከዛ በፊት ግን ስለ ሁለቱ ትንሽ ነገር እናውራ። የአምናን ግሩፖችና የሜርሲ ግሩፖች። የአምናን ግሩፖች ከዚህ በፊት የሰሩትን ስራ በደንብ ታውቃላችሁ። ያኔ ሲፈን ከዛ ቤት ውስጥ ወንጀል ሰርታ ወዲያውኑ ስትጠፋ ሲፈንን ለማጣራትና የጀርባ ታሪኳን ለማወቅ 2 ቀን እንኳን አልፈጀባቸውም። የአምናን ሰው የሚፈልጉትና በደንብ አድርገው ነገሮችን የሚያጠኑት ለነዛ ሰዎች እናት ዛራ ልጅ አላት፣ እሷን ፈልጋችሁ በትንሽ ቀን ውስጥ አገኙልኝ ብሏል። ወዲያውኑ እንግዲህ አንድ ትዕዛዝ ብቻ ስለተሰጣቸው ፈጽመውት ባንዴ ይጨርሱታል። ነገር ግን የሜርሲን ትክክለኛ ሰዎች በጭራሽ አናቃቸውም፣ ምን ሊያረጉ እንደሚችሉም ጭምር። ታዲያ እናት ዛራ ትክክለኛ ልጄን ሳላያት መሞት የለብኝም እያለች በእንባ ስታለቅስ ነበረ። ሜርሲ ግን አምናን ልጅቷን መፈለጉን አውቃ ቀድማ ቤሊንን ለማስገደል አደገኛ ወንጀሎች ቡድኖችን አሰማርታለች። በሌላ በኩል ደግሞ አምናን የደበቀችውን የጄሪን እርግዝና ቤሊን በገዛ ጆሮዋ ሰምታለች። አምናን ከሜርሲ ጉዳዮች ቀድሞውኑ ቤሊንን አምናን አግኝቷት ወደዛ ቤት ውስጥ በሰላም ይመልሳት ይሆን ወይንስ አምናን ተቀድሞ የሜርሲ ሰዎች ቤሊንን እውነተኛ ማንነቷን የሚደርሱባት ይመስላችኋል? አምናን የእናት ዛራን ልጅ መፈለግ ጀምሯል። ይህንን ያወቀችው ሜርሲ ወዲያውኑ ማን እንደሆነች ብትታወቅና ወዲያው እንድትገደል ብታስተላልፍም ግን እንዴት አድርጋ እንደምትቀደም ልንገራችሁ። እናት ዛራ እዛ ቤት ውስጥ ትክክለኛ ልጇ ቤሊን እዛው አጠገቧ እያለች ሳታውቅ ልጄን ሳላያት መሞት የለብኝም ስትል በጣም እያለቀሰች እንደነበረ ሰምታችኋል። የአምናን የደበቅሻትን የጄሪን እርግዝና ለእናት ዛራ ሲናገር በር ላይ ቆማ በገዛ ጆሮዋ የሰማችው ቤሊን ኮርፊዋን እንደቀጠለች ነው። ቤሊን እናት ዛራ ሚስጥሩን አውቃ የደበቀችውን ነገር ብታውቅም ግን በዚህ ሁኔታ ላይ ከነሱ ጋር አንድ ላይ መቀጠል እንደማትችል አሳይታለች። አምናን እንደውም የእናት ዛራ ልጅ መፈለግ እየጀመረ እንደሆነ ስታውቅ ቤሊን በጣም ስለተናደደች እሷ ነገር አያገባህም፣ ከዚህ በኋላ እጅን ከሷ ላይ አውጣ እያለችው በጣም ስትናደድበትና እሷን ማገዝ እንደማያስፈልገውም ሁላ ሲናገር ነበረ። እንደዚሁ እያለ የምናያቸውን ሰፋፊ ነጥቦች እናንሳ። የመጀመሪያው ጉዳይ ባሮክ እዛ ቤት ውስጥ እስካሁን ድረስ እያስመሰለ እንደሆነ ታውቃላችሁ። ነገር ግን ይህንን ሁሉ ጊዜ ሲያስመስል አሁንም ድረስ ትክክለኛ ሰዓቱን አግኝቶ ለመበቀልና ምንም አይነት እርምጃ ለመውሰድ እንኳን እስካሁን ድረስ አላሰበም። ለምን ይመስላችኋል ይሄ ሁሉ ጊዜ የፈጀበት? አብዛኞቻችሁ ግን ስትሉ የነበረው ባሮክ ከዛ ቤት መውጣት አለበት፣ ከድራማው ጭራሽ መውጣት ይኖርበታል ስትሉ ነበረ። እስካሁን የሰራውን መጥፎ ስራ እስቲ ንገሩኝ። ቤሊንን ስላገባት፣ ቤሊንንም በጣም እንደሚወዳት አምናንን ስለሚያውቀው ሆን ብሎ ውስጡ ያለውን ጥላቻ እንዲቀሰቅሰው ለማድረግ እየሞከረ ነው።
ባሮክ በአጠቃላይ እሱ እንዲቀየርና ትክክለኛ መንፈሱን ለማየት ስለፈለገና ከትክክለኛ ጠላትነቱ ጋር መጣላት ስለሚፈልግ ነው ሆን ብሎ አምናንን ለማበሳጨትና የግል ጠላቱ በግድ ሊያደርገው የፈለገው። የሜርሲ የአደገኛ የሞት ትዕዛዝና ደቂቃዎች እሽቅድድም። ሜርሲ አምናንን የእናት ዛህራ ልጅ መፈለግ መጀመሩን ካወቀች በኋላ ቀድማ ቤሌልን ለማስገደል የልጅነት ፎቶዋን እንደላከች ታውቃላችሁ። ይህም በምታደርግበት ጊዜ ሜርሲ አምናንን የእናት ዛህራ ልጅ ለማግኘት መሯሯጡን ስታውቅ እውነቱ ሳይወጣ ቀድማ ቤሌንን ለማስገደል የልጅነት ፎቶዋን ይዛለች። አምናንና እናት ዛህራ ቤሌን ትክክለኛ ልጃቸው መሆኗን አውቀው ከሜርሲ ገዳዮች ቀድመው ያስወጧታል ወይንስ ሜርሲ ቤሌንን በማስገደል ሚስጥሩን ለዘላለም ታፍነዋለች? አሁንም እናትየው ግምት ኮሜንት ላይ አስቀምጡልኝ። በሌላ ጉዳይ ስንነሳ ሜርሲ እውነቱ ከተጋለጠ አጠቃላይ ስልጣኗን በቤት ውስጥና በድርጅቱ ውስጥ ያላትን ቦታ ሙሉ ለሙሉ እንደሚያናጋባት ታውቃለች። አምናን ደግሞ የእናት ዛህራ ልጅ በመፈለግ መንቀሳቀሱን ስታውቃለች። በንጋኔ ውስጥም ወድቃለች። መሆኑም የአምናን ልጅነት አግኝቶት የነበረችውን ፎቶ ብቻ በመያዝ ቤሌንን ያገኟታል ወይንስ ሌላ የተሳሳተ ሰው ሊይዙ እንደሚችሉ በዚህ ቪዲዮ አብረን እናያለን። ትክክለኛ ልጇ ቤሌን ልትሆን ትችላለች ብላችሁ አብዛኞቻችሁ ገምታችኋል። ግምታችሁም እንደሚሳካ እርግጠኛ ነኝ። በሌላ በኩል የጄሪን እርግዝና ብዙዎቹ እያሳሰባቸው ያለው እዛ ቤት ውስጥ ነው። አምናን እያለ ያለው ልጁ የኔ ነው፣ ነገር ግን እሷ በልጁ አሳባ እንድትቀርበኝ አልፈልግም እያለ ነው ያለው። ጄሪ ታዲያ በዚህ ሰዓት ላይ ገንዘቡን ራሱን እንደማትፈልግ እየተናገረች ነው። እሱ የምትፈልገው በደንብ አድርጎ እንዲንከባከባትና አብራው መኖርን ነው። ያ ግን በጭራሽ እንደማይሆን እሱ ራሱ አምናን እየነገራት ነው ያለው። አምናን በዚህ በኩል እንኳን የጄሪ ነገር ተጨምሮ የማርያንም ጉዳይ በቀላሉ መፋታት እንደማይችል ገብቶታል። ታዲያ ጄሪ ተጨምራበት እያንዳንዱን ነገር ማበላሸት በጭራሽ እንደማይፈልግ ያውቃል እና እሷ እንደተስማማችው ሙሉ ለሙሉ ንብረቱን እንዳለ እኩል አካፍሎ ለሷ ይሰጣትና ከዛ ቦታ ላይ ትሄድለት ይሆን ወይንስ ሌላ አማራጭ ይፈልጋል? ይሄ ሁሉ እያለ ነው ታዲያ ማርያን ወደዛ ቤት ውስጥ ካልመለስካት እያለ ባሮክ እየጨቀጨቀው ያለው። ባሮክ ሁለት አይነት አማራጭ አለው በዚህ ሰዓት ላይ። የመጀመሪያው አማራጭ ቤሌንን ለፍቅር ሳይሆን አምናንም መበቀያ አድርጎ ብቻ ይዟታል እስካሁን ድረስ። ምናልባት ይሄ ነገር ጉዳይ ተቀይሮና እውነተኛ እያፈቀራት ከመጣ መጨረሻ ላይ የሚላቀቁበት መንገድ በጣም ከባድ ነው የሚሆነው። ያም ብዙዎቻችሁ ያያችሁበት መንገድ ነው። ይሄ ሁላስ እንዴት አድርገው ሊፈቱት እንደሚችሉ የሚያውቁት ነገር የለም። ዋናውና አሳሳቢ ጉዳይ ግን የቤሌን ጉዳይ ነው። እናት ዛህራ በዚህ በኩል ልጄን ማግኘት አለብኝ ብላ ለአምናን ከነገረችው በኋላ የሰዓት ቅድድሞሽ ውስጥ የገባችው ከሜርሲ ጋር ነው። ሜርሲም የላከቻቸው ሰዎች ቀድመው የሚያገኟት ከሆነ ራሷ ቤሌን እንደሆነች እንኳን ቢያውቁ ወዲያውኑ ለሜርሲ አይነግሯትም። ምክንያቱም እንዳገኘቻቸው ግደሏት ነበረ ያለችው ትዕዛዛቸውን እንደሚያከብሩት እንደሆነ ግን ቤሌን እንደሆነች ሳታውቅ ጭምር እንኳን ያንን ነገር ማዘዟ እሷ ከባድ ሆኖባታል። እርስ በርሳቸው ግን እዛ ቤት ውስጥ ለምንድን ነው የማይጠራጠሩት? ለምሳሌ እናት ዛህራ በዚህ ልክ ልጇን ወይ አጠገቧ ስትሆን ከቤሌን ኩድ ልባ በተለየ መልኩ ሊመታ ይችላል። እናት ዛህራ በዚህ ልክ ታርግ እንጂ ቤሌንም ቢሆን እናት ዛህራም በተለየ መልኩ ነው እዛ ቤት ውስጥ የቀረበቻት። ለምሳሌ ልክ እንደ እናቷ አድርጋ ሁሌም ታማክራታለች። ሲከፋት እሷ ጋር ነው የምትሄደው። እሷም ቢሆን ለሷ ያላትን ቦታ በጣም በሰፊው አሳይታታለች። እርስ በርሳቸው እናትና ልጅ እንደሆኑ ሲያውቁ ምንም ይፈጠር ይመስላችኋል? እናት ዛህራ በእንባ እያራጨች ቤሌን ግን ጥያቄ ብዙ እንዳላትና ምናልባት በልጅነቷ ለምን እንደጣለቻትና ምክንያቷ ምን እንደነበረ እየጠየቀቻት ለቅሷቸውን አንድ ላይ ይቀጥላሉ። ይሄ ሁሉ እንዳለ ነው እንግዲህ ወዲያውኑ አምናን ይህንን ነገር በአጭር ጊዜ ውስጥ እንዲያገኝ ከተደረገ እዛ ቤት ውስጥ ሌላ ዱብዳ የሚፈጠረው። ማርያን ሆን ብሎ ባሮክ እንዲመልሳት አምናንን እየለመነው ነው ያለው። አምናን ባለቀ ሰዓትም ቢሆን እሺ ብሎ ሁኔታውን ተቀብሎትና ከዚህ በኋላ ከማርያ ጋር አንድ ላይ የወደፊት እቅዳቸውን እንዲያቅዱ እየገፋፋው ያለው ባሮክ ሆን ብሎ ከቤሌን ጋር ያለውን ፍቅር እንዲቆርጥለትና ከዚህ በኋላ ለሷ ያለው ስሜት እንዲጠፋለት ነው። ይህንን ታዲያ ይቀበለዋል ወይንስ ታዲያ ማርያ እዛው በቀረችበት የምትቀር ይመስላችኋል?
ማሪያ እዛው ቀረች ማለት ጄሪ ደግሞ በዚህ በኩል ሌላ ራስ ምታት ሆናበታለች። ሶስት ሴቶች አንድ ላይ ከሆኑበት ግን አምናንም እስከ መጨረሻው ድረስ መታገል እንደማይችል ያውቀዋል። ታዲያ በምን መልኩ ይሄን ሁሉ ሊያሸንፍ ይችላል? እና ዛህራስ በቅርቡን ጄሪን ቤሌንን ትተዋወቃት ይሆን ወይንስ ሌላ ሴት ሆና ታገኛታለች የገዛ ልጇን? በድር ድራማ ላይ ያላችሁን ሐሳብ አስተያየት እየሰጣችሁን ቀጣይ ክፍሉ ላይ እስክንገናኝ ድረስ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ክፍል 58 እና 59 ላይ ያላችሁን ግምት ኮሜንት ላይ ያስቀምጣችሁልኝ በዚህ ቪዲዮ የመጨረሻችን እንላለን። ቀጣይ ቪዲዮ ላይ እንገናኛለን። እስከዛው ድረስ መልካም ጊዜ